ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች እንዴት ናችሁ? ዛሬ ኢንተርኔት ምንድነው? በኢንተርኔት ውስጥ ዌብሳይት አለ፣ ከዛ ደግሞ ብራውዘርስ አሉ። ብራውዘር ማለት ሳንሽ ቆረመም ስንጠራው ኢንተርኔትን መበርበሪያ መግቢያ በር ማለት ነው። ከዛ ደግሞ ሰርች ኢንጂን አለ። ሰርች ኢንጂን በ5 እና በማክሲመሙ በ3 በ4 ደቂቃዎች ሰርች አድርገን ከኢንተርኔት ላይ ማግኘት የምንችለውን ነገር ትክክለኛውን ሰርች ኢንጂን ባለመጠቀማችን 20-30 ደቂቃ እናባክናለን። ሰርች ኢንጂን ምንድነው? ጠቅለል ስናደርገው ኢንተርኔትን በአጭር ጊዜ የምንፈልገውን ነገር ከኢንተርኔት ላይ እንዴት እናገኛለን የሚለውን ለማየት እንሞክራለን። በመጨረሻ ደጋግመን አይተናል ይሄን ኮንሰፕት። ነገር ግን ኢንተርኔት ላይ ለምንሰራው ለማንኛውም ነገር ወሳኙ ኢሜል ነው። ስለ ኢሜል የተወሰነ ሃይላይት ብቻ አየት አድርገን እናልፋለን። ኢንተርኔት ራፍ የሆነ ዲስክሪፕሽኑን ሰጥቶ ለማለፍ ያክል ኔትወርክ ነው። ዓለም ላይ ያሉ የተለያዩ ኮምፒውተሮችን የሚያገናኝ ኔትወርክ ነው ባጭሩ። እነዚህ ኮምፒውተሮች በኢንተርኔት መገናኘታቸው ጥቅሙ ምንድን ነው? አንደኛ እነዚህ የተለያየ ቦታ ሆኖ ሰው ኮሙኒኬት ማድረግ ይችላሉ። ከዛ ባለፈ ደግሞ የተለያዩ መረጃዎችን ሸር መደራረግ ይችላሉ። ቻይና የተሰራው የሆነ ቪዲዮ አሜሪካ ሄዶ ፖስት ይደረጋል፣ ወይም ኢትዮጵያ ሆነን አክሰስ እናደርገዋለን። ኢትዮጵያ ሆነን የሰራነውን ግራፊክስ ዲዛይን ወይም ቪዲዮ አሜሪካ ላሉ ክሊያንቶቻችን ልከን እነሱ ፖስት አድርገው አዚፍ እንደራሳቸው ይጠቀሙበታል። ይህንን ሸር መደራረጉ ራሱ አንድ የኢንተርኔት አድቫንቴጅ ነው ከኢንፎርሜሽን ሼሪንግ እና ከኮሙኒኬሽን ባለፈ። ዌብሳይት ማለት a collection of interconnected web pages that are accessible through internet። የተለያዩ ፔጆች ኢሜጅ ሊሆን ይችላል፣ ጽሁፎች ሊሆኑ ይችላሉ፣ ቪዲዮዎች፣ ኦዲዮዎች ሊሆኑ ይችላሉ። እነዛ ኢንተርኮኔክትድ ሆነው እርስ በርስ ተሳስረው ኦንላይን የምናገኝበት አክሰስ የምናደርግበት ሳይት ነው ዌብሳይት ባጭሩ። እነዚህ የተለያዩ አይነት ኮንተንት ሊኖራቸው ይችላል። እነዚህን ኢንተርኮኔክትድ የሆኑ ዌብ ፔጆች ደግሞ አክሰስ የምናደርግበት ብራውዘር ይባላል። ብራውዘር ማለት የጉግል ክሮም፣ ማይክሮሶፍት ኤጅ፣ ሳፋሪ፣ ሞዚላ እና ኦፔራን ረስቻቸዋለሁ። ፈጣንም ናቸው፣ ብዙ ሰው ይጠቀምባቸዋል፣ ላጠቃቀም ቀላል ናቸው። ስለዚህ ባጭሩ እነዚህን ኢንተርኮኔክትድ የሆኑ ዌብሳይት ፔጆች አክሰስ የምናደርግባቸው ብራውዘሮች ናቸው። እነዚህን ዌብ ብራውዘሮች በተለያየ ፋክተር የምንመርጥባቸው የተለያዩ ፋክተሮች አሉ። በዋነኝነት ፈጣን መሆኑ፣ እንደገና ደግሞ ኦንላይን የተለያዩ አዶች አለመምጣታቸው፣ ያ ማለት ሴኪዩርድ መሆኑ፣ ለአጠቃቀም ደግሞ ቀላል መሆኑ ናቸው። በዋነኝነት ጉግል ኦውን የሚያደርገው ጉግል ክሮምን ነው። አብዛኛው ዌብሳይት ፔጅ ደግሞ ኮኔክትድ የሚሆነው ከጉግል ጋር ነው። ስለዚህ ጉግል ክሮምን መጠቀም ብዙ አድቫንቴጅ ይሰጠናል። ጉግል የራሱን ሱፐርማሲ ጠብቆ ለመሄድ ሲል ሴኪዩሪቲውንም ቢሆን ከሌሎች በተሻለ መልኩ አፕዴት ያደርገዋል። ስለዚህ ጉግል ክሮም መጠቀም የተደራረበ ጥቅም አለው። ወደ ሰርች ኢንጂን ስንሄድ ደግሞ የሆነ ብራውዘር ላይ ገብተን አሁን ጉግል ክሮምን ተጠቀም፣ ፋየርፎክስን ተጠቀም፣ ኢጅንም ተጠቀም፣ ከላይ ሄደን ሰርች እናደርጋለን። ይቺ ከላይ ሄደን ሰርች የምናደርግባት ነገር ነች ሰርች ኢንጂን የምትባለው። ሰርች ኢንጂን ዴፊኒሽኑ ኤ ቱል ዛት አሎውስ ዩዘርስ ቱ ሰርች ኢንፎርሜሽን ኦን ኢንተርኔት ባይ ኢንተሪንግ ኪወርድስ ኦር ፍሬዝ ነው የሚለው። የተለያዩ ኪወርዶች ወይም ፍሬዞችን እዚህ አስገብተን ሰርች የምናደርግበት ቱል ነው ሰርች ኢንጂን ማለት። አሁን መኪናችንን ስናስነሳ በቁልፏን ኦን አድርገን እንደምናስነሳው በዚህ ሰርች ውስጥ ፈልገን ዩቲዩብ ውስጥ ያሉ ቪዲዮዎችን ሁሉ ማግኘት እንችላለን። አዘ ሴም ታይም ጉግልም ውስጥ google.com ብለን እንጽፋለን። መጀመሪያ ጉግል ካምፓኒ ስቶር ያደረጋቸውን ፋይሎች ለማግኘት። ከዛ ጉግል ውስጥ እንገባና google.com ብለን ከጻፍን በኋላ እዚህ ሰርች ውስጥ ሰርች እናደርጋለን። አንድ ነገር ምነግራችሁ እዚህ ጋር በጣም ክሪቲካል ነገር፣ ከላይ yahoo.com ቢንግ.com ምናምን ተብሎ ተጽፎ ከሆነ እኛ ሰርች የምናደርገው የያሆን ሰርቨር ነው። ይኸውላችሁ በዓለም አቀፍ ደረጃ እንደ ጉግል ሰርቨር ትልቅ የሆነ የፍሪ ኢንተርኔት አክሰስ የምናደርግበት ሰርቨር የለም። ስለዚህ ያሆ ላይ ሰርች ብታደርጉ፣ ቢንግ ላይ ሰርች ብታደርጉ የነሱ ሰርቨሮች ትንሽ ናቸው፣ ያን ብዙ አይደሉም። ስለዚህ የምታገኙት ሰርች ሪዛልት የተደበላለቀና የተዘበራረቀ ነው የሚሆን። ሁልጊዜም የሆነ ነገር ኢንተርኔት ላይ ሰርች ማድረግ ስትፈልጉ መጀመሪያ google.com ብላችሁ ትጽፉና ከዛ የሚመጣላችሁ ሰርች ጋር ሰርች አድርጉ። ዩቲዩብ ቪዲዮ ከሆነ ሰርች ማድረግ የምትፈልጉት youtube.com ብላችሁ ከዛ ሰርች ብታደርጉ ይዞ ኦኬ። አሁንም ጉግል ላይ ሆናችሁ ግን ከዩቲዩብ ውጭ ያሉ ቪዲዮዎችን አክሰስ ማድረግ ትችላላችሁ። እዚህ ጋር የዩቲዩብ ቪዲዮውም ያመጣላችኋል፣ ምክንያቱም ጉግል ዩቲዩብን ራሱ አክሰስ ያደርጋል። የዩቲዩብ ኦነርሺፕ አለው። ዩቲዩብ ላይ ኢንጂነር ጆ ብዬ ሰርች አደረኩ፣ ጉግልም ላይ ኢንጂነር ጆ ብዬ ሰርች አደረኩ። ሉክ ኢንጂነር ጆ ብዬ ሰርች ሳደርግ መጀመሪያ ያመጣው ዋናውን ኢንጂነር ጆ የሚለውን ቻናል ነው። ከዛ በኋላ ቪዋቸው ቶፕ የሆነውን መጀመሪያ መጣልኝ፣ ከዛ እየቀነሰ ይሄዳል። ሴም ቲንግ ይሄ ነገር ጉግልም ላይ ተመሳሳይ ነገር ነው የሚኖረው። ኢንጂነር ጆ ብዬ ሰርች ሳደርግ
አሁንም የዩቲዩብ ቻናሉ ሊንክ አመጣልኝ። ከዛ በኋላ ደግሞ ቪዲዮዎች ብዙ ሰርች የተደረጉ ብዙ ሰው ያያቸውን ቪዲዮዎች መጀመሪያ ያመጣልኛል። ይሄ ኢንተርኔት ላይ ያለ ተደጋግሞ የምናገኘው ነገር ነው። ሰርች ኢንጂን ኦፕቲማይዜሽን ይባላል ኮንሰፕቱ። ግን ብዙ ኪወርድ ያለው የተሻለ ኪወርድ ያለው ብዙ ሰው አክሰስ ያደረገው ነገር ሰርች ስታደርጉ ከላይ ይመጣላቸዋል። ብዙ ሰው አክሰስ ያላደረገው ብዙ ተጠቃሚ የሌለው ነገር ከሆነ ደግሞ ወደ ታች ይሆናል። ይሄ ኦቪየስ የሆነ ነው። በተለይ ዌብሳይት ዲዛይን፣ ዲጂታል ማርኬቲንግ ላይ የሚሰሩ ሰዎች አንዱ ታርጌታቸው ሰርች ኢንጂን ኦፕቲማይዜሽን ይባላል። እሱ ምንድነው የሚሰሩት ስራ? የሆነ ሰው ያንን የሆነ ነገር ብሎ ኢንተርኔት ላይ ታይፕ ሲያደርግ በተለይ ከዛ ዘርፍ ጋር የሚገናኝ የነዚህ ሰዎች አገልግሎት፣ ሰርቪስ፣ ዌብሳይት ከላይ እንዲመጣ ማድረግ ነው ሰርች ኢንጂን ኦፕቲማይዜሽን ዋናው ኮንሰፕት። ኤኒዌይስ ኢንተርኔት ላይ ስትሆኑ ስማርትሊ ሰርች አድርጉ። ኢንተርኔት ላይ ሰርች ለማድረግ መጀመሪያ ኢንክሉሲቭ የሆነ ሁሉን አቀፍ የሆነውን አሪፉን ሰርች ኢንጂን ጉግል ዶት ኮምን ተጠቀሙ። ከላይ ጉግል ዶት ኮም ብላችሁ ስትጽፉ እንደዚህ ይመጣላችኋል። ከዛ ደግሞ ሌላ ዩቲዩብ ላይ ደግሞ ሰርች ማድረግ ስትፈልጉ ዩቲዩብ ዶት ኮም ብላችሁ ጻፉ መጀመሪያ። ልክ ዩቲዩብ ዶት ኮም ሰርች እንደዚህ ሲመጣላችሁ እዚህ ጋር ሰርች እያደረጋችሁ ትጠቀማላችሁ። በቃ ኖርማሊ ኤኒ ብሮዚንግ ከፈለጋችሁ ጉግል ዶት ኮም፣ ቪዲዮ ከፈለጋችሁ ዩቲዩብ ዶት ኮም ማይ ቤስት ሪኮሜንዴሽንስ። ከዛ በኋላ ደግሞ እንዴት ነው ስማርትሊ ሰርች የምናደርገው የሚለውን ስናይ ኢንተርኔት ላይ ስማርትሊ ሰርች ማድረግ የምንችለው ፊልተሮችን በመጠቀም ነው። እንዴት ነው ፊልተር የምንጠቀመው? ልክ ቆሻሻ ውሃን በማጣሪያ እንደምናጣራው ሴም ቲንግ ነው። እነዚህ ይችን ሰሚኮለን ማለት ኮቴሽን ማርክ አድርጎ መጠቀም ልክ እንደዛ ማጣሪያ ናቸው። ከዛ ደግሞ ማይነስ እናደርጋለን። በኮቴሽን ስናደርጋቸው በቃ ያንን ወርድ ብቻ ያንን ስቴትመንት ብቻ ሰርች እንዲያደርግልን ነው። ማይነስ ካደረግን ደግሞ ከማይነስ ቀጥሎ የምንጽፋቸውን ነገሮች እንዳያመጣብን ነው። እንዴት ፈርዘር ላሳያችሁ በምሳሌ። ለምሳሌ ኢትዮጵያን ሂስትሪካል ፕሌስስ የሚል ሰርች ማድረግ ብፈልግ ኢትዮጵያን ሂስትሪካል ፕሌስ ብዬ ሰርች ባደርግ ከዛ ደግሞ ኢትዮጵያን ሂስትሪካል ፕሌስ ብዬ በኮቴሽን ባደርገው ከዛ ደግሞ ኢትዮጵያን ሂስትሪካል ፕሌስስ ብዬ ከጎን ላይ ማይነስ ዩቲዩብ ባደርገው የሚያመጣልኝ ሰርች ሪዛልቶች ኮምፕሌትሊ ይለያያሉ። አሁን ወደ ዌብሳይት ልውሰድና ልዩነታቸውን ላሳያችሁ። ኢትዮጵያን ሂስትሪካል ፕሌስስ ብለን ነው ሰርች የምናደርገው። ሉክ ለምሳሌ ያሆ ላይ ኢትዮጵያን ሂስቶሪካል ፕሌስ ብዬ ሰርች ላድርግ። ተመልከቱ የሚመጣውን ሪዛልት ማለት ነው። አሁን ይህንን ኮፒ ላድርገውና ሴም ቲንግ ጉግል ላይ ልሂድ። ጉግል ዶት ኮም ሉክ ኢትዮጵያን ሂስትሪካል ፕሌስስ ቼንጅ ቱ እንግሊሽ ልበለው። ከዛ አሁንም ጉግል ዶት ኮም እኔ አንዴ ጉግል ዶት ኮም ብዬ ሰርች ስላደረው ሌላ ጊዜ ጉግል ብዬ ገና ልጽፍ ስጨምር ያመጣልኛል። ለዛ ነው። አሁን ደግሞ ኢትዮጵያን ሂስትሪካል ፕሌስስ ልበልና አንደር ኮቴሽን ላድርገው። ኖ ኮቴሽን ማርክ። አሁን ለመጨረሻ ጊዜ ኢትዮጵያን ሂስትሪካል ፕሌስስ ልበለውና እዚህ ጋር መጥቼ ኮማ ባደርግ ኢዝ ጉድ፣ ካልሆነም ችግር የለውም። ማይነስ ዩቲዩብ አደርገዋለሁ። አሁን ልዩነቱን ተመልከቱ። ያሆ ላይ ኢትዮጵያን ሂስትሪካል ፕሌስስ ብለን ሰርች ስናደርግ የሚያመጣልን ሪዛልቶች አሉ። ስለ ኢትዮጵያን ሂስትሪካል ፕሌስ ኦብቪየስሊ ያሆ ላይ አለ ያመጣል። ከዛ ግን ወደ ጉግል ስንመጣ ግን የተሻለ ሪዛልት። አሁን ይህንን እንደዚህና እንደዛ ብዬ አንደርስታንድ እንድታደርጉ ላግዛችሁ ላልችል እችላለሁ። ግን ምን መሰላችሁ ነገርየው፣ አሁን እዚህ ጋር የጉግል ሪዛልቶች አሉ፣ ከዛ ደግሞ የያሆ ሪዛልቶች አሉ። ሴም ቲንግ ሌላም ብሮዘር አሁን ቢንግ ዶት ኮም ምናምን ቢኖር እነሱ ጋርም እንደዚሁ ተመሳሳይ ሪዛልት እናገኛለን። አሁን ይኸውላችሁ እዚህ ጋር አንድ በአንድ እየሄድኩ እያንዳንዱን ነገር ይሄ እንደዚህ ነው ያ እንደዛ ነው እያልኩ ማስረዳት ለእኔም ራሱ ሊከብደኝ ይችላል። ነገር ግን ጉግል አንደኛ ሶሻል ሚዲያ አካውንቶችን አብዛኞቹ ከጉግል ሰርቨር ጋር የተገናኙ ናቸው። ሁለተኛ በሰርቨር ደረጃ ጉግል ትልቅ ሰርቨር ነው ያለው እና ያሆ ያን ያህልም አይደሉም። አንደኛ። ሁለተኛ በሴኩሪቲ ደረጃ ኢቭን ከሴፍቲው ራሱ
ብሮዝ ስታደርጉ ያሁ እኔ አድ ብሎከር ስለምጠቀም ነው እንጂ የሚመጡት ማስታወቂያዎች ሌሎችም ነገሮች ይረብሻሉ ሌሎች ብሮዘሮች ላይ። ጉግል ግን አንደኛ ትልቅ ሰርቨር አለው፣ ሁለተኛ ደግሞ ብዙ ተጠቃሚ ነው ስላለው ያ ተጠቃሚ ደግሞ ወደ ሌሎች ሽፍት እንዲደረግ አይፈልግም። ሶ ጉግል ላይ በጣም ብዙ ሪች የሆነ ኮንተንት ታገኛላችሁ። ወደ ቀጣዩ ስቴፕ ስንሄድ በኮቴሽን ማርክ ማስቀመጥ ነው። ሉክ በኮቴሽን ማርክ እና ያለ ኮቴሽን ማርክ አስቀምጠን ሰርች ስናደርግ አሁን እዚህ ጋር የመጡትን ሰርች ሪዛልቶች እና እዚህ ጋር የመጡትን ሰርች ሪዛልቶች ብታያቸው ኮምፕሌትሊ የተለያዩ ናቸው። እዚህ ጋር ያሉት ሰርች ሪዛልቶች በሙሉ ብትሄዱ በየብራውዘሩ ላይ ኢትዮጵያን ሂስትሪካል ፕሌስስ የሚል ጽሁፍ የሌለበት አሁን ኢትዮጵያን ሂስትሪካል ብቻ የሚል አታገኙም። እነዚህ በሙሉ እዚህ ጋር በኮቴሽን ውስጥ ያሉት በሙሉ ፍሬዙን የያዘ ቃል ብቻ ነው የምታገኙት። ስለዚህ ስፔሲፊክ ይሆናል ማለት ነው። እናንተ ኤግዛክትሊ ወደምትፈልጉት ፖይንት ስፔሲፊክ ይሆናል። እዚህ ጋር አንድ ነገር ልጨምር። ዶት ፒዲኤፍ ብዬ ሰርች ላርክ እንዴት እንደሚሆን ተመልካቱ። አሁን ፒዲኤፎች ናቸው እየመጡ ያሉት ደግሞ እዚህ ጋር ይኸው እዚህ ጋር ፒዲኤፍ ማየት ትችላላችሁ። ፒዲኤፍ ምን ሪሰርቾች፣ ስለዚህ የተሰሩ ሪሰርቾች አሁን እዚህ ጋር ፒዲኤፍ አታዩም። ነገር ግን እዚህ ዌብሳይት ጋር ሊንክ የተደረገ ፒዲኤፍ ዶክመንት አለ። ፒዲኤፍ ማለት ይሄን በመጻፍ መልኩ የተቀመጠ ዶክመንት ማለት ነው። ዛት ኢዝ ዘ ቲንግ። እዚህ ጋር ሌላ ለምሳሌ ኦዲዮ ፋይል ከሆነ ሰርች ማድረገው ዶት ኤምፒ3 ብዬ ሰርች ባረግ ኦዲዮ ይመጣል። ወርድ ፋይል ከፈለኩ ደግሞ ዶት ዶክ ብዬ ሰርች አደርጋለሁ። ባለፈው ስለ ፋይል ኤክስቴንሽኖች አይተናል አይደል? ፋይል ታይፕ በቃ ፋይል ታይፓችሁን እዚህ ጋር እያስገባችሁ የምትፈልጉትን ነገር ታገኛላችሁ። ከዛ ባለፈ ደግሞ ወደ ዚኛው ደግሞ ስንሄድ ማይነስ አድርገን ሰርች ማድረግ ኢትዮጵያን ሂስትሪካል ፕሌስስ በኮቴሽን ማርክ አደረግ ነው። ከዛ ማይነስ ዩቲዩብ ብለህ ሰርች አደረግ። ሉክ እዚህ ጋር አሁን ዶት ፒዲኤፍን እንመልሰውና በቃ ኖርማሊ ይሄ ይሁን። ሉክ እዚህ ጋር የቲክቶክ ቪዲዮዎች አሉ። ወረድ ብንል ደግሞ የዩቲዩብ ቪዲዮዎች አሁን ቪዲዮ ሰርች ብናደርግ የቲክቶክ ቪዲዮዎች አሉ። ቲክቶክ ዶት ኮም ዩቲዩብ ዶት ኮም ብዙ ቪዲዮዎች አሉ። ወደ በተለያዩ ፔጆች ብንሄድ እዚህ ጋር መተን ቪዲዮዎችን ሰርች ብናደርጋቸው ግን ፌስቡክ ዶት ኮም አለ። ፌስቡክ ዶት ኮም ሉክ አሁን የፌስቡክ ነው እንጂ የዩቲዩብ ሊንክ እዚህ ጋር አናገኝም። ተመልከቱ ደግሞ እዚህ ጋር እኔ አንድ ነገር ልጨምር ማይነስ ልበልና ፌስቡክ ዶት ኮም ልበል። ሉክ አሁን ተመልከቱ ቪዲዮዎች ከዚህ ሲጠፉ አሁን ማን ቀረ? ቲክቶክ ዶት ኮም። አሁን ተመልከቱ አሁን ማይነስ ቲክቶክ ብዬ ደግሞ ሰርች ላርክ። አያችሁ ማይነስ ቲክቶክ ብዬ ሰርች ሳደርግ ደግሞ ቲክቶኮች ጠፉ። ላይክ ዛት በቃ እነዚህ ማለት ቲክቶክ የሚለው ቴክስት ያለበትን ነገር ከዚህ ያስወጣልኛል። ባጭሩ ዚስ ኢዝ ዘ ፖይንት። በመጨረሻ ስለ ኢሜይል የተወሰነ ነገር ሻር ለማድረግ ያክል ለምንድን ነው ኢሜይል ይሄን ያህል ስፔሻል አቴንሽን የተሰጠው የሚለው ኢሜይል ዋናው የኦንላይን አይደንቲቲያችን መገለጫ ኢሜይል ነው። ለሶሻል ሚዲያዎቻችን ኦንላይን ባንክ ብንጠቀም፣ ኦንላይን እቃዎች ብንገዛ፣ የስራ የተለያዩ ወርክ ኮሚኒኬሽኖች ዋናው አክሰስ በኢሜይል በኩል ነው። የሆነ ሰው ኢሜይላችን አክሰስ አደረገ ማለት ሁሉንም ሶሻል ሚዲያዎቻችን እና ሁሉም ኦንላይን የምናገኛቸውን ሰርቪሶች አክሰስ ማድረግ ይችላል። ከዛ ባለፈ ለፕራይቬሲ እና ሴኩሪቲ በጣም ራፍሊ ራንደምሊ ዊክ የሆነ ክራፍት የምናደርገው ኢሜይል ለሌባዎችና ለሰራቂዎች ሊያጋልጠን ለቫይረስ ሊያጋልጠን ይችላል። ከዛ ባለፈ ደግሞ ኢትስ ፕሮፌሽናሊዝም ዲሞንስትሬት የምናደርግበት ነው። ምንድን ነው ክሬዲብል እንድንሆን ለስራ አፕሊኬሽን ለኔትወርክ ስናደርግ ከሰዎች ጋር ለቢዝነስ ኮሚኒኬሽን ፕሮፌሽናል የሆነ ኢሜይል ካለን በሰዎች ጋር ክሬዲቢሊቲ እናገኛለን። ፕሮፌሽናል ሉክ እንዲኖርን ያደርገናል። ፕሮፌሽናል ኢሜይል እያልኩ ማወራው @gmail ዶት ፍሪ ፕሮፌሽናል ኢሜይል ነው። ለምሳሌ ፈርስት ኔም ዶት ላስት ኔም፣ ፈርስት ኔም ዶት የመጨረሻ የአባታችን ስም ወይም ደግሞ ፈርስት ኔም የመጨረሻ የአባታችን ስም መጀመሪያ ምናምን አድርገን የምንጠቀመው ማለት ነው። ከስልክ ቁጥራችን ቀጥለን በዋነኝነት የምንጠቀመው ነው። ስለዚህ ተጠንቅቀን ክሬት ማድረግ ይኖርብናል ኢሜይል አካውንታችንን። ከዛ ባለፈ ኢሜይል አካውንት ለሶሻል ሚዲያ፣ ለምንማርባቸው ዌብሳይቶች፣ የተለያዩ ኦንላይን ላሉ ዶክመንቶች አክሰስ የምናደርገው በኢሜይል አካውንት ነው። ስለዚህ ኢሜይል አካውንታችንን ተጠንቅቀን መምረጥና ክራፍት ማድረግ ይኖርብናል። ከዚህ በፊት ፍሪ ፕሮፌሽናል ኢሜይል
አንደኛው ቪዲዮ በስልካችን እንዴት እንከፍታለን፣ ሁለተኛው ቪዲዮ ደግሞ በኮምፒውተራችን እንዴት እንከፍታለን የሚሉ ሁለት ስቴፕ ባይ ስቴፕ እኔ ኢሜይል ክሬት እያደረኩ ለተለያዩ ሰዎች ኢሜይል ክሬት ያደረኩባቸው ቪዲዮዎች ናቸው። ገብታችሁ ማየት ትችላላችሁ። ሀሳብ አስተያየት ካላችሁ ታደርሱ ደስ ይለኛል። ከዛ ባለፈ ዩቲዩብ እና ቴሌግራም ላይ @ኢንጂነር ጆብ ብላችሁ ጆይን አድርጉ። መልካም ጊዜ ይሁንላችሁ።